ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመድ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመድ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመድ ዩቲዩብ ቤተሰቦች እንደምናችሁ፣ ደህና ናችሁልኝ ወይ? እኔ ከሁሉ አማን ሁሉ ሰላም ነው አልሐምዱሊላህ። ሰላምታዬ በያላችሁበት ይድረሳችሁ ውድ ኢትዮጵያውያን፣ ኤርትራውያን እህት ወንድሞች፣ ወገኖቼ እንደተለመደው በአዲስ ስራ በአዲስ ቪዲዮ መጥቻለሁ ማለት ነው። እናንተም የተለመደውን ላይክ እያደረጋችሁ ሼር እያደረጋችሁ ቪዲዮዬን እስከ መጨረሻው ድረስ በማየት አበረታቱኝ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። እስኪ 10,000 ልንገባ ትንሽ ነው የቀረን የኔ ውድ ቤተሰቦች። 10,000 እንግባና ከዛ ደግሞ እንቀጥላለን ማለት ነው በኢዝኒላ። እና እንዴት ከረማችሁ? ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሰው ዘር በሙሉ እመኛለሁ። ሰላም ከምንም ነገር ቀዳሚ ነውና የኔ ውድ እህቶች ሰላማችንን ብዝት ያርግልን በያለንበት። ዛሬም እንግዲህ የመጣሁት የነ ንግስት ሱመያን ይዤ ነው ማለት ነው። እንዳልኳችሁ እንግዲህ እሷ ከባሏ ጋር ታርቃ ወይም ሁሉም ደግሞ ፈጣሪ እንደጻፈለት በሰላም ከስር ወጥታ በሰላም ሁሉም በያሉበት ምርጫቸውን እስከሚኖሩ ድረስ ስለነሱ ነው የምናወራው። አላህ ይሰብስባቸው፣ አላህ ባንድ ያርጋቸው። መልካም ምኞቴ ነው ይሄ። እና ዛሬ ስለ አሚር ነው የማወራው ማለት ነው። አሚር ድጋሚ እስር ቤት ሊገባ ነው መሰለኝ። እስር ቤት ሊገባ ነው መሰለኝ አሚር። ዛሬ የተያዘ ጠበቃ አለ መሰለኝ። እንግዲህ ጠበቃው ልክ አይደለም፣ ለሱመያ እየሰራ አይደለም፣ ጠበቃው ሸውዶናል፣ እንደዚህ ያርጎናል ምናምን የምትችት ይዞ ጠበቃው ጋር ግብ እየፈጠረ ነበረ ማለት ነው። እና እንግዲህ ይህን ቪዲዮ የምታዩ እውነት ሱመያ ወጣ ማለት ነው እነሱ እንደሚሉት በዋስ ወጣ ጉዳዩን በውጭ መከራከር ወይም መከታተል ትችላለች ወይ የሚለውን እንግዲህ እሱን የሚያውቀው የህግ ባለሙያ ነው ማለት ነው። አሚር እንግዲህ እንዴት የዋስ መብቷ እንኳን ተጠብቆ በብር የሚሆን በሰው ዋስ ወጣ ጉዳዩን በውጭ ልጆቿን እየተንከባከበች ልጆቿን እያየች ጉዳዩን እንኳን እንድትከታተል አላደረካትም። በዛ ላይ ደግሞ እኛ በምንፈልግ ሰዓት አትገኝም፣ ስልክ ቢዚ ይላል፣ ቤት መተና እናገኘህም። ሱመያም ጋር ሄደህ አውርታት አታውቅም፣ ቃሏን ተቀብላት አታውቅም። ቆይ አንተ ለማን ነው መሰራው ነገር? እዛ ግብ ተፈጥሮ ነበር ማለት ነው። እና አሁን እኔ ምን አሰብኩ መሰላችሁ? እኔ ለአሚር ነው ያሰብኩት፣ ያዘንኩለት ማለት ነው። ምክንያቱም ተገዝተሃል፣ ሰይድ እንደዚህ ያርጎሃል ምናምን እያለ እንግዲህ ቪዲዮ ማስረጃ ይዞ እየተናገረ ነው ማለት ነው። በህግ ያስቀጣዋል አሚር። ለሱ ጥሩ አይደለም ማለት ነው። ከዚህ በፊት እኮ እስር ቤት ሊገባ ያደረገው በቪዲዮ ማስረጃ ይዞ ቢላ ሲያነሳ ምናምን ነው አይደል? ሱመያም ደግሞ በለው ነበረ አበረታተሽዋል አንቺ ምናምን በሚል እንግዲህ በዚህ ነው አይደል ምክንያት አድርጎ ያሳሰራት። ስለዚህ አሁንም ቢሆን አሚር ራስን ማረጋጋት አለበት። ድጋሚ ወደዛ ነገር ገብተህ
ማትወጣው አዘቅት ውስጥ እንዳትገቡ። አንደኛ የህግ አካል በሙስና የወነጀልክ ነው፣ በጉቦ ማስረጃ ምንድን ነው? ሰይድ እንደገዛው ይሄንን ጠበቃ በሰይድ ቁጥጥር ውስጥ እንደሆነ ሰይድ እንዳይሰራ እንዳደረገው ምን አውቀክ ነው ምናምን ተብሎ ይሄ ሌላ ጥያቄ ያስነሳበታል። እና ኤሚር የሚለው ነገር እኮ ሊሆን ይችላል፣ ግን ደግሞ ሁሉም የሰው ልጅ የጠረጠረውን የመሰለውን ነገር እኮ አደባባይ ላይ ተወርቶ አይቻልም እኮ አይደል እንዴ? እንዴት ነው እንደዚህ ሊሆን የሚችለው? ስለዚህ ባካችሁ ኤሚርን የኤሚር ወዳጅ የሆናችሁ ህፃናት የማይደርሱበት ቦታ ከፍ አድርጋችሁ አስቀምጡት ማለት ነው። ኤሚር በደንብ አስቦበት ማውራት እስከሚችል ድረስ በሰል ያለ መልእክት ከእድሜውም ነው እውነት ለመናገር እና ቢሆንም ግን ደግሞ ህግ ጋር ቀልድ የለም። በህግ የሚጠየቅ ነገር ላይ ቀልድ የለም። ያስጠይቀዋል ማለት ነው። እንደዚህ አይነት ውንጀላ አያስፈልግም። ሊሆን እንኳን ቢችል ማለት ነው መቀየር ይችላል አይደል? በቃ ይሄ ጠበቃው ትክክለኛ ስራ እየሰራ አይደለም፣ በሆነ ነገር ተይዟል ማለት ነው። ስለዚህ ምን አይነት ጠበቃ ነው የሚያስፈልገን? ለሱመያስ ምን አይነት ጠበቃ ነው? በሌላ በገንዘብም ሆነ በሰው ሊስፈራራ የማይችል በገንዘብም ደግሞ እውቀቱን ሊሸጥ የማይችል ለሙያው ታማኝ የሆነ ሰው ማንን ብናደርግላት ይሻላል ብሎ ቁጭ ብሎ እንደ ክሩ ቁጭ ብሎ መመካከር፣ የሱመያ ፋሚሊዎች ጓደኞች ማለት ነው። ቁጭ ብላችሁ አውርታችሁ ተመካክራችሁ እንደዛ ነው ማድረግ ያለባችሁ እንጂ ቪዲዮ አስተካክለህ ሴታፕን ስታንድ ባይ አርገህ አምጡልኝ ብለህ አንተ እንደዚህ ነህ አንተ እንደዚህ ነህ ብሎ ሌላ ስም መስጠት በሌላ ነገር ያስጠይቃል። እና እንግዲህ ቤቲ መከራይተሽ እንግዲህ ሰይድ እግር ላይ ወድቀሽ አስፈትተሽ ድጋሜ እንዳይገባ ጥንቃቄ ብታረጉለት ብትጠብቁት ጥሩ ነው ባይነኝ። እንግዲህ ሱመያ በተረፈ ሱመያ በጣም ታሳዝነኛለች። እኔ እውነት ለመናገር ከየመን ጀምራ 2 ልጅ አቅፋ ሻንጣ ገትታ አንዴ እዚህ ቦታ መጣብኝ ስትል ከዛ ስትል ጉዞ ላይ እኮ ሻንጣ ብቻ ይከብዳል እኮ አይደል? እንኳን 2 ህጻናቶች ልጆች በእግራቸው ማይሄዱ እና በጣም ተንከራታ። አሁን ደግሞ ኢትዮጵያ ከገባች ደግሞ ተረጋግተው ሁሉም በያሉበት ተቀምጠውም እሷ ልጆቿ ጋር እንደ ልቧ አትወጣም አትገባም። እሷ ራሷ ብቻዋን እንደፈለገች ወጣ አትገባም ምናምን እና ይሄ ነገር ሁሉ እልባት አግኝቶ መጨረሻው አምሮ የተስተካከለ ኑሮ እንዲኖሩ በጣም ምኞቴ ነው እውነት ለመናገር ማለት ነው። ሰይድም ልጆችን ቢያይ አባት ነው ምንም ቢሆንና ማየት ግድ ይላል። ግን አሁን የሱ ሱመያን በእንደዚህ አይነት እስር ቤት እንኳን ገብታ በዚህ አይነት አሳልፋ ማሰጥ ለልጆቿ መስዋዕት እየከፈለች ነው። በነገራችን ላይ ትልቅ መስዋዕትነት ነው እየከፈለች ያለችው። ምክንያቱም ከወሰደ አይሰጠኝም ነው። ገባችሁ አይደለ? ከወሰዳቸው አይሰጠኝም። ለዛ ነው እንግዲህ እኔ ልበሰብሳለሁ እንጂ እስር ቤት ልጆቼን አሳልፌ አልሰጥም ነው እንጂ አብረን እናሳድግ እንደ በፊቱ ሰኢድ ተደሳሶ ልጆችን እንዴ ኢማንን ታሳድጋቸዋለሽ ይላታል እኮ ሰኢድ። እንደዛ እያላት ይውላ እየሰማ ነውና ይሄን እንደ አንድ እናት ስታዩ ይከብዳታል አሳልፋ ለመስጠት እና ድጋሚ አያሳየኝም ብላ የምትለው እንደዛ አይነት ነገር ስለሚኖር ነው ብዬ ነው ማስበው። በዚህ ልክ ልጆቹን አሳልፋ ላለመስጠት የፈለገችው እንጂ አባት ልጆቹን ማየት የለበትም ብላ ስለምታምን አይደለም። ስለዚህ ደግሞ የሚያስፈልገው ደግሞ በሽማግሌ እኛ ደግሞ ሙስሊሞች ነን አይደለ? አለን ሸሪዓ ፍርድ ቤት። በሸሪዓ ፍርድ ቤት የሚያልቅ ነገር ነው። በሳምንት 2ቴም ከሆነ ማየት እንዲችል ልጆቹ አሁን ከእናታቸው የሚነጠሉ ልጆች ስላልሆኑ መጥቶ ወስዷቸው አዝናንቷቸው ቢመልሳቸው እንደዚህ አይነት
ሰላም ላይ እንደዛ አይነት እርቅ ላይ ቢደርሱ በጣም ደስ ይለኛል ማለት ነው። በተረፈ ፈጣሪ ሰላም ሁሉ ያውርድላቸው። ኤሚር ራስን አረጋጋ፣ ድጋሚ ከርቼሌ እንዳትገባ ወንድማችን፣ ራስን አረጋጋ። ሰይድ ደግሞ ዘንላት ለሚስት፣ የድህነት ሚስት፣ የስደት ሚስት፣ የ10 ዓመት ሚስት፣ የ2 ልጆች እናት እስር ቤት አስገብተሃት እዛ ትኋኑ ምኑ ፊቷ ገርጥቷል፣ ማዳት ጥሎባታል እየተባል ከአንተ ቤት በ2 ሚስት ነገር ማየታቸው መስማታቸው አይቀርም እና እባክህ በሴት ልጅ አትጨክን፣ በሚስትህ አትጨክን። ሱመያን አስፈታት እና በሽምግልና ጨርሱት የሚል መልእክት ነው ያለኝ። የኔ ውድ ቤተሰቦች ቪዲዮዬን እስከ መጨረሻው በማየት ላይክ በማድረግ እንዲሁም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞቼ ከልብ ነው ማመሰግነው። በያላችሁበት አላህ ይጠብቃችሁ። ሀገራችንን ሰላም ያርግልን፣ ህዝባችንን አማን ያርግልን፣ ዓለማችንን በሙሉ ሰላም ያርግልን እላለሁኝ። በቀጣይ እስከምንገናኝ ድረስ በያላችሁበት የፈጣሪ ሰላም አይለያችሁ፣ ያሰባችሁት ይሳካ። የኔ ውድ እህትና ወንድሞቼ እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ